ምን አይነት አርሰናል እያየ ነው ደግሞ በዚህ ዓመት ምን አይነት ከኤአይ ከሮቦቱ የበለጠ እኮ አርሰናል እያየን እኮ ነው። ከፍጹምነት የበለጠ ኧረ ይዜ ደጋፊው ይገባችኋል። እያንዳንዱን ፍሬ እየበላችሁ ነው፣ እያጣጣማችሁ ነው። ይገባችኋል። ምን አይነት ኢዜን ያየ ነው? ምን አይነት ጎል፣ ምን አይነት ዲክላራይስ ቲሙ ኤአይ ጋብሪኤል ኤአይ እንዴ ዲክላራይስ ኤአይ ኧረ ምን አይነት ዛሬ የሊቨርኩሰን በረኛ የሚገርም በረኛ ስለሆነ ነው እንጂ ገና ብዙ ይገባ ነበር። እንኳን አቻ ባትለያዩ ተሸንፋችሁ ኤሚሬትስ ላይ በመጡ ተቀልብሱት ነበር። ቀጣይ ሲቲ ነው። ምን አይነት አርሰናል፣ ምን አይነት የውድድር ዓመት። ኮንግራ ሁላችሁም የአርሰናል ደጋፊ ኮንግራ። ይገባዋል፣ ይሄ ደጋፊ ይገባዋል። ቀጣይ ደግሞ ፕሪሚየር ሊግ ይገባዋል፣ ደጋፊው ይገባዋል። ኮንግራ እኔ እኮ በጣም ነው የሚገርምኝ የእውነት ሲያሸንፍም ሲሸነፍም አቻም ሲወጣ የሚረገጠው የሚሰደበው የሚታቸው ክለብ አርሰናልና አርሰናል ብቻ ነው። በቃ አርሰናልና አርሰናል ሲያሸንፍም ይረገጣል፣ አቻ ሲወጣም ይረገጣል፣ ሲሸነፍም ይረገጣል። የአርሰናል ጥላቻ እዚህ ያክል ድረስ የዚህ መለኪያ ምንድን ነው? የሀያልና መጨረሻ ደርሳችኋል ማለት ነው። በቃ አርሰናል ደጋፊ ኮራ ማለት አለብህ። በቃ ስታሸንፍ የሚተች ከሆነ በቃ የሀያልና መጨረሻ እኮ ነው። ለምን ሜዳ ውስጥ አወራም? ገብተህ ለምን ሜዳ ውስጥ አትወራም? ስታሸንፍ ሴት ቢስ ነው፣ ቆቁመ ኳስ ነው፣ ተከላክለ ምናምን። ስትሸነፍም እንከን፣ ስታሸንፍም እንከን። አንተ ለዚህ አይነት ደንቆሮ ደጋፊ ምንም አይነት ውድድር ውስጥ የማይጫወት ተልካሻ ደጋፊ ጋር እንዴት ታወራለህ? በዚህ ዓመት 4 ዋንጫ አርጋ ቀጥል አርጋ ለምን አገለውም? በማቃጠል ለምን አገለውም? ልጁ በቃ ለቆ የሀያልና መጨረሻ ደርሳል ማለት ነው። እኔ አንተን ከሌላ የማንም ፎቃቃ በሳምንት አንዴ የጤና ቡድን የሚጫወት ተጫዋች ጋር ሲያነጻጽሩ ይደብረኛል። በቃ ወታደር የለኝም፣ ፖሊስ የለኝም፣ እስር ቤት የለኝም እንጂ ማሰር ነው የሚያምረኝ። አንተን ከሌላ ሰው ጋር ሲያነጻጽሩ የኔ አባት ምንድነው ማይደክምህ? ምንድነው ማትታክተው? ምንድነው? ቢስሚላ እንዴት ሰው ሙሉ 90 ደቂቃ ሙሉ 2-0 እየመራ ነው እንዳሸነፍን እርግጠኛ ሆነንም ማለት ነው የሚሮጠው ሩጫ በቃ የሚመለሰው ኧረ ቢስሚላ የሚወርደው ታክል ፊቱ ላይ ያለው እንትን ማለት ነው። ኳስ ሲበላሽ ሌሎች ተጫዋቾች ኳስ ሲያበላሹ ወይ እሱ ኳስ ሲበላሽበት እንኳን የሚያሳየው ጀስቸር ማለት ነው። ኧረ ይሄ ልጅ የኛ አካዳሚ ተጫዋች እስኪመስለኝ ድረስ አንተ ምንም ይገባሃል። የእንግሊዝ ምናምን የፕሪሚየር ሊግ ምርጥ ተጫዋች አይደለም፣ ባሎንዶር ምናምን የምዕተ ዓመቱ ምናምን ሁላ ነው የሚገባህ አባቴ። ትችላለህ ደግሞ ምን አይነት ጎል ያገባሽው ብራዘር። ከቦክስ ውጪ ምናምን ሹት ስለመዳችሁ እንዲህ ጸደ ጎል ማግባት በቃ ፋሽን አረጋችሁት። ይመች ራይስ ቤቢ ይመች። አያምርም ጨዋታው ብለሽ አምተሽኛል፣ ሰድበሽ ለሰዳቢ አሳልፈሽኛል። ምን ይውጥሽ ዛሬ ምን ትይው አታጪ፣ የጎሉን ፌስቲቫል በምሬት ተጎንጪ። አደራ እንዳተኝ በርቺ በቋጠሮ መርመስመስ ልምዱ ነው ሻሸና በረሮ ብሏል። ይኸውልህ ኤዜ ይሄ የስቦዝ ላይን ቪዲዮዎች እያየህ ትሬኒንግ ሲያደርግ ምናምን ተደብቀ እየሄድክ እያየህ ምናምን እየለመድክ ያለኸውን ነገር ታቆማለሽ። ይሄ ስቦዝ ላይ እንደሚያገባው ምናምን ሂደ የሱን ቪዲዮዎች እንትን እያልክ ምናምን እንደሱ ለመሆን የምትሞክረው ነገር ታቆማለሽ። በስነ ስርዓት መተህ ተቀባብለህ ምናምን አግባ እንደሌሎቹ። እሱ አንተ ስቦዝ ላይ እንዴ ምሮ እንደዚህ አይነት የምትመመተው ከእንደዚህ አይነት ቦታ ምናምን ማለፋቸው አይቀርም እኮ። ሊቨርጉሰን እኮ ነው ወንድሜ፣ ሊቨርጉሰን እኮ ነው። በቃ ታልፈዋለህ እኮ 1-2 አግብተህ ዝም ብለህ ታልፈዋለህ። ራይስ አለ አይደል እንዴ ምግቦይ ከሪሽ ምናምን አለ፣ እነሱ ያግቡ። አንተ እረፍ። ሌላም ሰው አይቶ አሁን እንደ ስቡዝ ላይ ምናምን ማግባት እረፍ